አይሸትም አልኩ ብራዘር። ቆይ ኧረ እንደሰው ቆይ ምንድነው ከኔ የምትፈልገው? ለምንድነው እየተከታተልክ የምታስጨንቀኝ? አውቃለሁ ስላንተ ገመና በገን መተናል ዛሬም ገምተናል አለች ሴትዮዋ። ፎሎ እያደረጋችሁ በእናታችሁ አባ ልሸኝሽ ወዴት ነሽ? እኔ ወደ ሳይማ ችግር የለውም። ማላስቸግር ከሆነ ነይ ቢያራስ መንገድ ነው ነይ አንዴሽ አራስ እንዳታስብ ዝም ብሎ ከመንገድ ላይ ታርጎ ብርታት ይባላል። ልሸኝ ነገር አለ እንዴ? ምን ኧረ ምንም አንተን ነው ጫንኩ ሌላ ነገር አልጫንኩ። ምን ነገር ወይ ውጭ ላይ ሆነ ሲሸትሽ የነበረ ነገር አለና መስታወቱ ዝቃተለ አትሰራም። መስታወቱ ደግሞ በእናትሽ ይገደው ነው ዳፋ ወይኔ አልቀረ መስታወቱ ዝቃር ፍሬሽናር የለም ኤርፍሬሽናር የለም። ኤርፍሬሽናር ማለት መቼም ነው ኧረ እኔ ምንም አልጠቀምም። ለዛ ነው የተነባሽ ብራና ምን ነው ይሄን ካል በጣም ይሸታል። ምን ነው የሚሸታው? የሆነ መኪና ውስጥ ነው ነገር አለ ይሸታል። ካልሲ ምናምን ቼክ አድርገሻል ማለት ካልሲ ምናምን ትላለህ እንደው ከበተው አይ ምንም እኔ ምንም ይሸተኝ ነገር የለም። ለዛ ይሸታል አልኩ በቃ ይሸታል እና ከሸተተ መውረድ ነው። አሸኝቼም ይሸታልን ብለን እንሄዳለን ይባላል አይባልም? በጣም ነው ለዚህ ነው ጭራሽ ትመክረኛለህ እንዴ? እንዴት ድንጋይ ምን አባው ነው እንተዋወቃለን? አሎ እያናገርኩ እንዴ አቁሙ ቆይሽ ቦታ ላይ ያዛን ቦታ ተላለን ያቁሙ የቱ ጋር ምን እሺ ነው ብራዘር እየመታኝ እኮ ታውቃለህ እንዴ እንዳልጨምርልህ ምን ይሸታል? የሚሸት ነገር አለ ግን ማለት ላሽላል ዝም ብለን እንፈራለን። ሰው ክብር ያድርግለት። ለምን አባክብር ነው የምታወራው? ለምን አባክብር ነው የምታወራው? አግኝተህ ልሸኝ ስላልከኝ ስለ ክብር ታወራለህ እንዴ? ደግሞ አይደለ ይሸታል ትለኛለህ። ምንም የሚሸት ነገር አለ? በጣም ይሸታል። ገደለው ሰውዬው ያሻፍነው እንዴ ማለት አቁመው እኮ ተበጭ ምናምን ትላለህ እንዴ? ይሸታል አልከኝ አይሸትም አልኩ ብራዘር። ቆይ ኧረ እንደሰው አታረኝ። ኧረ በፕራንክ ነው ይኸው ካሜራ አለ አስቼ ነበር መፈጠፍት ፕራንክ አለ ደግሞ መኪና ፕራንክ ነው። ሽንት ቤት አለ እንተ ቤታ ሰውዬው ነው ገደለው እኮ አፈረ። አንተ ግን የምር ግን ጎበዝ። እኔ አሁን ልሸኝሽ ብሎኝ ገብቼ ቢሆን ቢሸታኝ ማለት በቃ ይሄው ደረስኩ አውርደኝ ልል እችላለሁ እንጂ እንዲሸታል ምናምን ብዬ ያልናገር። ሰውዬው ራስ መስመር ተጣረለ እንደ እየሰማሽ ጭራ ፕራንክ ነው እያለው እኮ ምን ማለት ነው? እኔ ወይ አባት ደረስኩ አመሰግናለሁ ይሄ ነው ወርዶ ካልሲን ቼክ አድርጓለሁ እኮ አንተ ጭራሽ ወይ እንዴ በጣም ብዙ ፕራንክ ይሰራል ይሄ ልጅና በጣም ሪስኪ ነው ግን በጣም እንዴ አንተ በጣም ሪስክ አለ ያርጎለዘው እኮ መከላከል አይችልም። ኳላ እኮ ነው እና እየነዳ ቢመቱት መኪና ቢገባበት በጣም ዝገት ነው ከባድ እና የኢትዮጵያ ሕዝብ ፕራንክ አያውቅም ወንድሜ። ህይወት እንዳታጣ ይልቅ ጉድ ፈላ አላያችሁም? ምንድነው ማለት ልትለከፍ ለካፉኝ እንጂ ምንድነው አላማረኝ ለካፉኝ ማለት ምን ለካፉኝ እኛ የለንበት ነው። አረ እንደዚህ አይነት ነገር የለም። የማን እህት እንደሆነ ታውቃላችሁ? የቦቸራ እህት እኮ ነኝ። ቦቼ ቦቼኛ ሰፈር ምን ፈልግሽ ነው ለመመለክ ፈለኩኝ? አላማረብኝ። አረ ለተይገሪ ቆጆ እደግመዋለሁ ትለኩኝ። ፊልም አረገች እንደ ቀራጭ አረ ወዴ ነው ሰርግ አንደኛ ነው እንዴ አዘቦት አይመስልም እንዴ አንተ እንኳን ተለክፍ እንተ ሞተ ነበር አንተ እረ በስቲ ውቤት የኔና በጣም ነው መጣም እናንተ ነኝ እየለከፋችሁ ማን እንደሆነ ታውቃላችሁ? ምን አረጋግጥ ወንድም የሚባል ጠራላችሁ ታዩኛላችሁ። ቆንጆ ነሽ እኮ ነው ያለው እኮ እኛ ምን አረግንሽ? እኛ ምን አረግንሽ? የትኛው ወገን ነው? አረ ሰፈር ሴት እንላቀፋለን። ምን አረግንሽ? ምን በቃ አረ ይቅርታ በቃ ያባላ
ሲላከፉ መከራ ሳይላከፉ ግን ደስ አይልም እሺ ወንዶች አትላከፉ አይደል እኛ ዝም ማለት ነው እኮ አትላከፉ ቢሏችሁም አትላከፉ ደስ አይልም የምር ነው ግን የምር ግን ማለት ነው እንደዚህ ካለከፏቸው እንዳለማረባቸው የሚያስቡ ሴቶች አሉ በብዛት እንደዛ ነው የምር እንደዛ ባበሳቸው ምናምን እንደዛ ዛሬ እኮ ማንንም አልለከፈኝም አላማረብኝም ይደብራቸዋል እንጂ ጨርሽ እንዳትላከፉ ምን በጣም ነው የሚያስጠላው እና አራፉ ወንዶች አትላከፉሽ ያስገድሏል እንኳን ደህና መጣችሁ በልታዘዝ የሚበላ ነገር ማለት ሁሉም አለ በቃ ስጋ ፍርፍርና እንቁላል አድርገው ስጋ ፍርፍር እንቁላል እንቁላል ምን ነው አለርጂክ ሞኒንግ ታውቂለ እንዴ በቃ እንቁላሉን ሰረዘውና በሱ ምትክ ጥብስ ነገር በቃ ጥብስ አድርገው እሱ ይሰራል በቃ እሱ ሰረዘ ጥብስ አድርገው እንዴ ጥብስ እኮ ዩሪክ አሲድ አለብኝ እሱ ረስታ ነው ወይኔ ጉድ ፈላ ምንድነው ደህና ነገር ያምሻለው በቃ ስጋ ያለው ነገር እንዳለ ሰረዘውና ፓስታ አድርገው በቃ ይቀር እሱኛው ያስከው ለዚህ ይቀርና ፓስታ አድርገው ፓስታ በህዝቡ ፓስታ ምንድነው የፈለገችው እቺ እንዴ የሆነ ነገር ተዝላታ ታዲያ ምን ባታቆም ባለ የሚበላውን አገኘን ምን የሚጠጣ ምን ይሆናል በቃ የሆነ ቀዝቃዛ ነገር አድርገን ለአንተ ቀዝቃዛ ለኔ ትኩስ ነገር በቃ ለሷ ትኩስ ነገር ምን ይሆናል ሻይ በቃ ለኔ ተመቸን ቀዝቃዛ ነገር አምጣልኝ ግን አሁን ቮካል ነገር አለችብኝና ቀዝቃዛ አይመከርም ነገር ለጉሮሮ በቃ ትኩስ ነገር አድርገን ትኩስ ነገር ይላል እንደሷ ማለት በቃ ተመሳሳይ በቃ አጃ ትንሽ ምቃይ ምትርማ ለጉሮሮ ሊትራ ነገር ቢሆን አሪፍ ነው በቃ ይቀርብ ውሃ ለሁለታችን ግን 2 ሊትር ምን ሻወር ለነስተ ምን ያረጋዋለሁ ወይኔ ያሰቃዩት ልጁን አይጠቅመንማ ሩብ አይበቃ በቃ ሩብ አያንስብማ ሩብ የእግዚአብሔር ውሃሽ የእግዚአብሔር በጥፊ በለው በእግዚአብሔር ዝልል እንደውም መለመኑ የዋህ ነው የሩብ መስጠት ነው እንጂ የሷ ሲገርመኝ ጭራሽ እሱ ባሰ ግን አሉ በማርያም ካፌ ገብታችሁ እንዲህ አስተናጋጅ ማመላለስ የሚመታችሁ ሰዎች እራፍ እውነት ወይ መጀመሪያ አስቡበት አይደለ ለቆይ አንዴ እንጠራለን ብላችሁ አስባችሁ ጨርሳችሁ ተጣሩ እንዲህ ማመላለስ የሚወዱ የምር ማለት በጣም የሚያበሳጩ ስራ እንጀራ ሆኖባችሁ ስለሆነ እናንተም እኮ የሆነ ቦታ ላይ ታስተናግዱ ይሆናል ግዴታ ካፌ ሞል ለዛ ነው የሚበስባቸው ቆና ንግስ አይደለ ግን እንደዚህ ቢሰሩ አስተናጋጅ ነው ይመጣ ሌላ ቦታ ሲሄዱ ያንን ሰው ማንገላታት የምር እረፉ እንደ ልካለ ልስተናገድ ወጉ ደርሶኛል ብለ ገግሞ አንተ አምስት ያክልም በእናት አንተ ድምጽ ቀስሮት ስለሆነ ይደበደበናል አረ ለነገሩ ዳውነ ተደብደበ ዳውነ ብትደበደብ ግን የት ነው የምታመለክተው ቀበሌ ነው መጀመሪያ ዳህዳ ተውጣለ ሶስት የዳህዳ ምስክር ፈልግ ምስክር ይሁኑ ምስክር ይሁናቸው ከዛ በኋላ ኪስ እንደልጣ መሄዱን ራስ ቀላል ነገር እኮ አንተ እኮ ወንዝ ዳር ያለ ጃንጥላ ማለት እኮ ወንዝ ዳር አንቺ ክብረት ይስጥል አረ ምንም አትጠቅም ወንዝ ዳር ጃንጥላ ምንም አይጠቅምም እኮ እንደዛ ለማለት ነው የፈለኩት ቀጠን ያለ ከኛ ይቀር እንደብድበው እንመጣዋለን ከኛ ይቀራል ደሞ ቀደም አንተ ሳትኖር ቀይ ወፍራም አጭር አልፎ ነበር ቀይ ሆነ ይባንቺ ከይለ አስተላለሁ እኮ ይኸውልህ ቢት ረጅሙኑ ሸፋፋ ደሞ አየህ ይሳካላቸው ይፋታሉ አጭር ሆኖ ጎባጣ ያቺን አየው ደሞ አንተ አያት እያሙ ነው ቁጭ ብለው ድንጋይ ስታሞቅ የሚያልፈውን ሰው ስመስ ማለት ነው ግን እኮ የሁላችንም ባህሪ ነው የሁላችንም ባህሪ ነው ግን እነዚህ ጭራሽ አልተገናኙትም ነው እንጂ እዩ ወፍራም ነው በስማ እያት ቅጥነቱ እንላለን ሁላችንም ማስንቀም እኔ እኮ አንዱ ጀለሳችሁ ማብሯቸው ቢሆን ተነስቶ እየሄደ ቢሆን እሱ ነው የሚጀምሩት እሱ ላይ ማይብዛል ይሄና ወንዝ ዳር ያለ ጥላ ካለው ያኛው ያላወቁት እንደዛ ካሉት ያወቁት ነው በጣም ከብዳዱነ አይመሳችሁ በጣም ግራ ይገቡ ኬት እንደሚያመጡት አልተገናኝቶም ማለት እናንተ ጋር ነው የሰራው እንዴ ደስ አለ በጣም ቆይ ምንድነው ከኔ የምትፈልገው ለምንድነው እየተከታተልክ የምታስጨንቀኝ አፈቀርሽ አይደል እሱ አንተን አይመለከትም ምንድነው ከኔ የምትፈልገው ይሄን ነበር የምፈልገው ፍቅር ባንቺ ላይ ጦርነት አውጆ ጨርቅሽን ሲያስጥልሽ ማየት ወደሽ ስትሰቃይ ማየት ነበር የምፈልገው እንዴት ነው በጣም ያማል አይደል እዚህ ጋር ነው የሚያምሽ አይደል ወይስ ሌላ ቦታ ታውኝ ደክሞኛል ይሄን ድካምን የማውቀዋለሁ ሲመስለኝ ፊት መነሳቱ ነው በጣም ያደከመሽ አይደል አይ እሱ እንኳን ይለመዳል
በማፍቀርሽ መሳቂያ መሆንሽ ነው የሚያንገበግብሽ? አንተም እንደኔ ነበር የሚሰማ? እኔ እንጃ ማለት ማስታወስ አልፈልግም፣ ግን ሲመስለኝ ልክ እንደኔ ነው እየሆንሻለሽው። ልክ እንደዚህ ነበር እኔን የሚሰማኝ። እንዳለቀስሽው፣ ሰው ፊት እንደተሸማቀቅሽው፣ እንደተሳቀብሽ፣ በባዶ ሜዳ እንዳፈቀርሽው፣ ሁለት ልብ እንደሆንሽው ልክ እንደሱ ነበር የሆንኩት። እንኳንም ቀመስሽው፣ እንኳንም እንዲሆነሽ አየሁሽ፣ እንኳንም የኔን ቁስል ቆሰልሽ። አሁን ደስ ብሎኛል። አይዞሽ፣ አንድ ቀን ይቆርጥልሻል። በሰፈሩ ቁና መሰበር አይቀርም። እሷንም ሲያደርጋል ልክ እንደኔ ያለ አታልምጭ እና አንተን ይሰማ ሁሉንም ማህበረሰብ ይስማ። ምን ብሎ ቢጸልይ ነው ድረስባት ብሎ በዚህ ልክ እንዲሰማት ያደረገው። ብቻ ግን ሰው ላይ ያቀልሉ ያብር ይኸውልህ ባለቤት ወይም ምጮኛ ፍቅረኛ ጂም እየሰራች እብጥ ብላ ውጥር እያለች እንካ ቀመስ የምትል ከሆነ ይህን ቴክኒክ ተጠቀም። ያብር ታመሰግነኛለህ። ያብር እኔ ደግሞ የጠበኩት እኮ የሆነ ቴክኒክ ላይ ያሳየው ነው። እንደዚህ ዝቅናም ሊለው ብያለሁ እኮ እኔ። ግን ቆንጆ ቴክኒክ ከዚህ በኋላ አዎ። ነባ ግን አንድ ነገር ይጎላል። ግን እግሯ ላይ ተጠምጥመ ምናምን አለቅም ማለት ከልምዱ አንፃር ጎረቤት እስኪ ደርስ ለድረስ ወይ ማለት ነው። ለይችኛዋ ቴክኒክ ሲባንንባት የእሱን ተጠቀም አንድ ሰው እንዳደረገው ማለት ነው። ሁሉ ጊዜ ተቀጠቀጠዋለች ሚስቱ እየገባች ተቀጠቀጠ እና ቅውጥ ሲያደርገው ጎረቤት ተንጋግቶ ሲመጣ ብድግ አደረገችውና እሱን ከላይ አደረገችው። ኦኬ ከዛ አንተ እሱ እየመታት ነው ይመስላል። አንተ እንዴት ባለቤትን ትመታለህ? ተውኝ አሁን ነው ተረኛ ተገልባሽ ተውኝ ቆይ ገና መድረስ ግን ጎበዝ ናት። ሀሳቧ ጎበዝ ናት። ለምን መሰለህ? ቢያንስ ወንድ እየተመታ ነው በሴት ይከብዳል። ሰው ሲደርስ መገልበጣ ጥሩ አደረገች። ናት ጎበዝ ናት። የሱ ግን ታውት ቆይ ትንሽ አቀመንስ ጨርስ ማለት ይሁን እየሰሩበት የቀን ገቢ ነው። የቀን ገቢ እየተቆጠረ አሁን ገቢዎች እያሰፈሰፉ አይፖስት ለምን ይፖስታል ማለት ደያሳምራል። የእነሱ ዘራ ነው አንዴ ያልገቡበት የለም አለ እንትና አብዱኪያር ሲላይ አባት ይዘምታሉ። አሁን ቀጣይ በቃ ታክስ ያስፈልጋል እዚህ ላይ። ጥላ ሄደች አደል በሰፊው ደመና፣ እኔ ምን አውቃለሁ ስላንተ ገመና። ግጥሜን ስገጥም ሰው አየኝ አላየኝ እያልኩኝ ፈራለሁ። ምድር ላይ ዝቅ ስል የሰው አይን ምድር መንገድ ላይ ያለው ምድሩ አይን አለው አንተ ነህ አይነላለው። በጣም ልባችን የተሰበረው በጣም ግርሃም ግጥም እናትን አንደኛ ተስፋ አለ። አንተ ጦቢያ ላይ እንጠብቃለን ከተይ አይደል እንዲ ልባችን ሰርስሮ አንተ ገበኔ ይላል እንዴ በብለሽ ሰምተሽ ገባኝ። አንተ ገበ ምድር አይናለው አለ አረ ትመቸናል። አንተ ልጅ በጣም ቆንጆ ግጥም ትንሽ ረዘም አድርግ ደግሞ ግጥም አሁን ከምሰጣ እንዴት እንውጣ? ተመስጠን ባክግራውንድ የሚጠቀሙ ጨረባ ነው። ተመስጠን
ረዘም አድርገው ግጥሞችን ቀጣይ ትልቅ ስራ መድብል እንጠብቅ። ቀላል ወይ ደህና ሁኑ።